እንደ ዘለላቸው ከፍ እንደ ዘለላ የጻድቃን እመቤት የጽድቃችን ጥላ ስምሽ ጣፈጠ ግሩም ነው ወለላ ማርያም የጻድቃን እመቤት የጽድቃችን ጥላ ስምሽ ጣፈጠ ግሩም ነው ወለላ ማርያም ይበላ ከመትባርከነ በመስቀል ከዘርግ ዘርግ ከመትባርከነ በመስቀል ከዘርግ ዘርግ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተክለ ሃይማኖት አመልማለ ወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተክለ ሃይማኖት አመልማለ ወርቅ ሰራዊተ ሰራዊተ መላእክት ሰራዊተ ሰራዊተ መላእክት ለመድኃኔዓለም ለመድኃኔዓለም ይቀውሙ እጃችሁ እስኪ ለመድኃኔዓለም ለመድኃኔዓለም ይቀውሙ ለመድኃኔዓለም ለመድኃኔዓለም ይቀውሙ ለመድኃኔዓለም ለመድኃኔዓለም ይቀውሙ ሰራዊተ መላእክት ሰራዊተ መላእክት ለመድኃኔዓለም ለመድኃኔዓለም ይቀውሙ ለመድኃኔዓለም ለመድኃኔዓለም ይቀውሙ ለመድኃኔዓለም 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 ይቀውሙ ሰራዊተ መላእክት ሰራዊተ መላእክት ለመድኃኔዓለም ለመድኃኔዓለም ይቀውሙ ለመድኃኔዓለም ለመድኃኔዓለም ይቀውሙ ለመድኃኔዓለም ለመድኃኔዓለም ይቀውሙ ለመድኃኔዓለም ለመድኃኔዓለም ይቀውሙ። እንዲህ ብላችሁ እግዚአብሔርን አመስግኑ። ክብርና ምስጋና አምልኮትና ውዳሴ ለድለ ባሕርይ ለእግዚአብሔር ይሁን። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ሁለት ሠራዊቶች እንዳሉት ይናገራል። አንዱ በሰማይ አንዱ በምድር። ይህም በሰማይ ያለው ረቂቁ ይህም በሰማይ ያለው ኃያሉ ሰማያውያን የሆኑ መላእክት ናቸው። በአራቱ ማዕዘን ከትመው ዕለት ዕለት አንገታቸውን ዘንበል እያደረጉ ቅዱስ 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 እያሉ የሚያመሰግኑት ናቸው። ሌላው ሰራዊት ደግሞ በምድር ያለው የሰው ልጅ ነው። ዕለት ዕለት እሱም እግዚአብሔርን እያመሰገነ የሚኖር ነው። ይህ ስለሆነ ግን ከመላእክትም የሰው ልጅ ይልቃል። አርአያውን አምሳሉን ሰጥቶ የፈጠረው የሰው ልጅ ነውና ይህ የሰው ልጅ ሰማያዊ ምድራዊ ስለሆነ ሁለት ሰራዊቶች እግዚአብሔርን እያመሰገኑት ይኖራሉ። ኋላም ክብሩን እርሰው ስሙን እያመሰገኑ የሚኖሩ እኒህ ሰራዊቶች ናቸው። ክብርና ምስጋና ለእግዚአብሔር። እልል ብላችሁ እግዚአብሔርን አመስግኑ።